በሚሊዮን የሚቆጠሩ ኢትዮጵያውያን ስራ አጥተው ተቀምጠዋል። በዚህ ዘመን ያለ ቋሚ ቅጥር በስልክ ብቻ ገንዘብ መስራት ይቻላል? በደንብ ይቻላል። አላመንኩትም። የዛሬውን ቀን አብረን አሳልፈን በስልክ ብቻ እንዴት ገንዘብ እንደሚሰራ አብረን እናያለን። በጣም ያንከራተኝ ነበር ስራ። ከዚያን ጊዜ በቃ ዞረብኝ ገብቷል። እኔ ምንድን ነው ከስራው ራሱ መውጣት ፈልጌ ነበር። እኛ ሞተናል። በጣም ረቡን ዞሮብናል። አንቺ ንቅንቅ አልሽም እስካሁን ምንድን ነው? ወልድ ማለት እናቱን ገልጣለች። በቀናችንም በኢትዮጵያ ቦክሰኞች ታሪክ የሚጠቀስ ትልቅ ቦክሰኛ እናገኛለን። የኢትዮጵያ ኢንተርናሽናል ቦክስ ተጫዋች ጋር ነው የምንሄደው ማለት ነው። ያንን ሰው ብዙ ሰው ከፍሎ ነው የሚያገኘው። ከሱ ጋር ያገናኘን ምክንያትስ ምንድን ነው? ይህ ቪዲዮ 3 ሰው ቢያየው የአንዱ ሰው ህይወት ምናልባት ባንቀይረው እንኳን ሞቲቬት እናደርጋለን። ብዙዎች በዚህ ስራ ህይወታቸውን ቀይረውበታል። ካረጀ ኑሯቸው አዲስ ማንነት ይዘውበታል። ቃላ በሶሻል ሚዲያ ማኔጂንግ ሙያ 1 ዓመት ከ5 ወር ቆይቷል። ልምዱን ያጋጠሙትን ፈተናዎች እንዴት እንዳለፋቸውም ይነግረናል። ከመጀመራችን በፊት ሶሻል ሚዲያ ማኔጂንግ ምንድን ነው? ከእውቁ ሚሊዮነር ዮናስ ሞህ እንስማ። ሶሻል ሚዲያ ማኔጅመንት ድርጅቱ ሶሻል ሚዲያ አካውንቶችን በሙሉ ይሰጣችኋል። እናንተ ባስተዋወቀበት ልክ ከድርጅቱ ክፍያ ይወስዳል ማለት ነው። ይሄ ውብ ስቱዲዮ ቃል አብ ኤዲቲንግ የሚሰራበት ነው። ወተን ቀናችንን እንጀምር። ዛሬ 1-3-4 ቦታ እንሄዳለን። መንገዳችንን ከመጀመራችን በፊት ከዚህ ስራ ቀድሞ የቃል አብ ህይወት ምን ይመስል ነበር? ዳቦ ቤት ነበር ቆሟል። ራይድ ሰራ ነበር ፉድ ቤት ነበር ቆሟል። እና በጣም ያንከራተኝ ነበር ስራ። ማዘር አራስ ሆና ምናምን 3 ስራ ተሰራች። የእሷን ላይፍ ሳቀይር በተኛታችን የናች ስፖርት ላይ ያደግንበት አረባክ ዛሬ የምንገባው ዲማመት ሲጅም እዛ ጋር ምን አልክ? ያደግንበት ፍላሽ አላረግ ወይ ደባላችሁ ባካችሁ አትወጡልኝ። ታዋቂው ቦክሰኛ እስኪመጣ ድረስ የእናቱን ህይወት ለመለወጥ ሁሌም የሚታትረው ቃል አብ እንዴት ወደዚህ ስራ እንደገባ እንጠይቀው። ሁሌ ዩቲዩብ ስከፍት ዮናስ ነው ይመጣል። የሶሻል ሚዲያውን አላየውም፣ ግን ሌሎቹን ቪዲዮዎች በደንብ አለ ዮናስ። ልክ የዛሬ ዓመት አካባቢ በምን አለው በቃ አላ ከፈትኩት 6 አርጓ አስረ ጊዜ ያለ ስልክ እጄ ላይ ነበረ። እንዴት ነው ይሄንን አንድ ቪዲዮ ክሊክ አድርጌ ከፍቼ ማየት የከበደኝ? ጸጸት ነው እንጂ ያዘኝ ጭራሽ አላመነተውም። ገብቶሻል? ቀጥታ አይምሮ ላይ ያለው ፀጉር ሰሪ ነው። ስሄድ ነጠላ ጫማ ነው ያደረኩት። እጄ 3 ክላይንት አለኝ መጥተህ ስራ ሞክራለኝ። እኔም 2 ወር ምናምን 3 ወር ሂሳብ አልተቀበልኩም። የኢትዮጵያን የቦክስ ክብር የተሸከመው ኢትዮጵያዊው መሐመድ አሊ ከኢትዮጵያ ትናንሽ ሪንጎች እስከ ዓለም አቀፍ ሻምፒዮንሺፕ በእያንዳንዱ ቡጢዎቹ ታሪክን የሚጽፈው ጽፎም ትውልድን ለመቅረጽ የሚተጋው መቼም ቢሆን አልሸነፍም፣ አሸንፋለሁ ወይ ደግሞ እማራለሁ የሚለው ልበ ሙሉ መስፍን ብሩ የኢትዮጵያ ኩራት። ቃል አብ በሶሻል ሚዲያ ማኔጂንግ ከዚህ ትልቅ ቦክሰኛ ጋር ብዙ ጊዜ ሰርቷል። የኢትዮጵያ ኢንተርናሽናል ቦክስ ተጫዋች ጋር ነው የምንሄደው ማለት ነው። ያንን ሰው ብዙ ሰው ከፍሎ ነው የሚያገኘው። ስፖርታዊ ዲሲፕሊኑ ምናምን እንትናቸው ነው። እኔ መሀል ላይ ሀሳብ እንትን ነው ከስካስ ታዲያ ቦክሰኞች ፍላት ጫማ ቢያደርጉ ምንድን ነው ያጡ? አንደኛና ዋና ጥቅሙ ከፍ ያለበት ወለምታ ለመከላከል ነው። ለመጀመሪያ ጊዜ ሶሻል ሚዲያ ማኔጂንግ ስትጀምር ያጋጠመህ ችግር ምንድን ነው አልኩት። እንደ ኃይለኛ ሰብስቢያቸው ምናምን ሄደው ቪዲዮ በጣም ሲኒማቲክ ቪዲዮ ምናምን እና ይዣቸው ሄደው ቪዲዮ እና እዛ ጋር የምሰራው ቪዲዮ አይገናኝም። በጣም ያሳብደኛል ታውቃለህ። ግን ደግሞ አንድ ሰንበት ትምህርት ቤት እያለሁ የተማርኩት አንድ ነገር አለ እስካሁን በህይወት የሚጠቅመኝ። ወረብ ስንማር አጨበር ወረብ ይባላል እና እስክንሰራ ድረስ የሚፈልገው ፐርፌክት እንትን ነው። ልክ የመጨረሻ ቀን ልንወጣ እና ሁላችንም እግራችን እጃችን ተቀጥቅጧል፣ ሁሉም ደፍቋል ምናምን። ሰው ምን አለ መሰለህ ልክ ያንተ ይወ አሁን ልትሳሳቱ ሰው አያውቅም፣ እናንተ ናችሁ ስራውን የምታውቁት። ሰው እዚህ መሀል አንድ ሰው ቢሳሳት ሰው የሚመስለው ያ አርት ነው። ስለዚህ እናንተ ማድረግ ያለባችሁ መቆም አይደለም ማስቀጠል ነው። እዚህም ጋር ስመጣ ምን ተረዳ ይሄኛውን አስቤው እንዳደረግ ስህተቱን ለመድገም ሳይሆን በጣም በቃ ድሌን መሳት አልፈልግም። ድጌ ጸዴ አድርጌ መስራት ነው።
እዚያን ጊዜ በቃ ዞረብኝ ገብቷል። እኔ ምንድን ከስራው ራሱ መውጣት ፈልጌ ነበር። እንዲህ ያስመረረው ምን ነበር? ታላቁን ቦክሰኛ ተሰነባብተነው ለሌላ ቀረጻ ወደ መገናኛ ልንሄድ ተነሳ። መገናኛ እስክንደርስ ቃልአብን እዚህ እንዲደርስ ያበረታው ሰው ማን ነበር? እኔ በቃ አማካሪ ምናምን ዩቲዩብ ግራ ሲገባኝ ዩቲዩብ ነው ማለት ተስፋ ስቆርጥ ዩቲዩብ ነው ማለት ፀሐይዋ መሀል አናቴን ስትበሳኝ እንደ ራበኝ ታወቀኝ። እኛ ሞተናል፣ በጣም ረቡን ዞሮብናል። አንቺ ንቅንቅ አልሽም እስካሁን ምንድን ነው ራት ይቻላል እንዴ? ግን በቃ ሲሪየስ ሲረበ ምናምን ይሰማል። የሆነ ሰዓት በጣም ያማል። ይሄን ነገር ወደሹ ስለምትሰሪ ብዙ ረሃቡ ትዘይልሽ በቃ ካልበላ ይደረጋል። እየሰማ ነው ትበላለህ። ጎመን በጤና ጎመን በጤና ጎመን በጤና አሃርጌት ጎመን በጤና ስትይቁ ጎመን በጤና ጎመን በጤና ጎመን በጤና ምድረ ግሪሳ ምነው እናንተ ጥርቅ ካረጋችሁ ተባላላችሁ። አፍታ ወጥቼ እስክመለስ ምግባችንን በልተን ስንጨርስ ተመስገን እያልን ቃልአብን ከፈጣሪ ጋር ያለው ግንኙነት እንዴት እንደሆነ ጠየቅኩት። ጥር ነበረ አገልግሎት ነው፣ ግን ፐርሰናል ላይፍ ላይ ሰነፍ ልሰራ ስለምገባ አልሳለምም። በቃ ግን ፈጣሪ የሚፈልገው እኔን ነው እንጂ ጉልበቴ ምናምን አለ። ከዛ የበለጡ ብዙ ጉልበት ያላቸውን ሰዎች እግዚአብሔር በዘመኑ አሳልፏል። የሆነ ታይም ላይ ነው ይሄ የተገለጸ። አቆምኩኝና ሁሉንም አገልግሎቶች ከራሴ ጋር ከፈጣሪ ጋር ምናምን ጥሩ ጊዜ ማሳለፍ ነው። እግዚአብሔር አይምሮ ሄደ ይሰራል። በእኔ ጉልበት ያመጧቸው ነገሮች ቆመዋል መንገድ ላይ። ምንም የኔ የሆነ ነገር የለም። ወደ መጨረሻ ቀርጻችን እየሄድን ቃልአብን መቼ ነው በዚህ ሙያ ተሳካልኝ ያልከው ብዬ ጠየቅኩት። የመጀመሪያ ሚሊዮን ቪዎች ሳይ ለሰዎች ሰርቼ ህዝቡን ተረድቼዋለሁ። ስለዚህ ሌላም ቻናሎች ባገኝ መስራት እችላለሁ የሚል ነገር መጣ። አንድ ሰው ብቻ በ2 ወር ውስጥ 5 ሚሊዮን 4 ሚሊዮን ቪው ምናምን ማስገኘት ቻልኩ። እሱም ደስተኛ ነው። ሽያጩ ይበረታል። ቀናችን እጅግ አድካሚ ነበር። ቢሆንም ግን የመጨረሻ ቀረጻችንን ለመቅረጽ የህፃናት ዕቃ መሸጫ ደርሰናል። በቀን አንድ ነው የሚለቀቀው እዚህ ቻናል፣ ሳምንት 7 ቪዲዮ ማለት። የዛሬው ጥሩ ባይሆን የነገው ጥሩ መሆን ስላለበት ዕቃ እንደረድራለን። ከዛ እንደዚህ ሆነ እናሳይ። ያው ልቀርጽ ነው ያውን እንግዲህ ያለሙዬ ሙያሽማ ሙያሽ ነው። ደክማለሁ። በስራ ውስጥ ቃልአብን ያስመረረው ከባድ ችግር ምን ነበር? እንደዛ ሚሊየንስ አምጥተን በአንድ ጊዜ ብዙ ክላይንት ብዙ ብር ቀጠኝ ገብቷል። ብዙ ህይወቴን የሚቀይረውን ገንዘብ ከዛ የሆነ ታይም ላይ ሰርቼ የታክሲ የለኝም፣ ትምህርት ቤት የለኝም፣ ዳኑ ምናምን። ከዛ ያን ጊዜ በቃ ዞረብኝ ገብቷል። እኔ ምንድን ከስራው ራሱ መውጣት ፈልጌ ነበር። ወደ ድሮ ላይፍ ስታይል መመለስ ፈልጌ በቃ ራይድ ልፈልግና ልንዳ ካልሆነ ደግሞ የሆነ ቦታ ልቀጠር ብዬ ነበር። ወልድ ማለት እናቱን እበልጣለሁ። እግዚአብሔር እዚህ ቤት የተማርኩት አንድ ነገር ይህን ከባድ ጊዜ አልፎ ዛሬም እየሰራ ያለው ቃልአብ እንዴት አለፈው? ዮናስ ቁጭ ብሎ ሲነግረን የሚመስለን ሄዶ የሚቀርጽ ነበር የሚመስለን፣ ግን አይደለም። እነሱ ማኔጀር ናቸው። እዚህ ነገር ላይ መስራት ካለብኝ መቀጠል ካለብኝ አንዱን መወሰን፣ ወይ ማኔጀር ሆኜ መቀመጥ ወይም ደግሞ ክሬተር ሆኜ መቀመጥ። እኔ ደግሞ ክሬተር ነው በቃ ላይፍ ስታይል። ኦራ ዲጂታል ማርኬቲንግ የሚባል ከድርጅቱ ጋር እነሱ ይጨርሳሉ። እኔ የምጠራላቸው ገንዘብ አለ። ያን ገንዘብ የሚከፍሉኝ ከሆነ አብረን እንሰራለን። ስለዚህ ጭቅጭቄ ይቀንሳል። ተረዳኸኝ? ብዙ ጊዜ ደግሞ ገንዘብ የሚከለክለው ጥላይ ይህም መንዝርን ተጠቀሙት። የሶሻል ሚዲያ በጎ ጎኑ ምንድን ነው? በጣም ከትላልቅ ሰው ያስታውቃል። ከዛ ታይም ፍሪደም አለ ከተጠቀምክበት። 3 ቦታ እማራለሁ። ብዙ የገንዘብ ሶርስ አለ። እንደውም አሁን ልጅ ወላጅ እየሆነ አይደል? ልጅ ወላጅ እየሆነ ነው ሶሻል ሚዲያ ዘመን። ብዙዎች በዚህ ስራ ህይወታቸውን ቀይረውበታል። ካረጀ ኑሯቸው አዲስ ማንነት ይዘውበታል። የዛሬውን ስራችንን ጨርሰን ወደ ትምህርት ቤት ገብተን ስንወጣ ግን ቃልአብን የምጠይቀው አንድ ጥያቄ አለ። ትምህርቱ እስኪያልቅ አሁን ምን ላይ እንዳለ ጠየቅኩት። ራሴን ሙሉ ለሙሉም ባይሆን 75% ራሴን ችያለሁ። ከዛ ግን ሙሉ ለሙሉ ማላረግበት ምክንያት ምንድነው? እኔ ኢንቨስትመንት ላይ አምናለሁ። ኪሳችን ላይ ባለው ገንዘብ ሰንጠን መኖር እንችላለን። ከማንም በላይ ነው። በጣም የሚያብረቀርቁ ነገሮች ማድረግ እንችላለን። ግን ያንን የምናደርግ ከሆነ የሚመልሰው ነገር የለም። ስልክ ሰው ምናምን እዚህ ቤት ሲመጣ ሮጥ ብዬ ክላይንት ጋር ቀርጬ ገልብጬ እሰጣቸው ነበር። ለእነሱ የራሴ ስልክ አለ 30 40 የሚሆን ገዝቼ የያዝኩት ስልክ አለ። ስልክ አሁን ሪተርን ያደርጋል። ይሄ ገንዘብ
በወሩ መልሶ የዛሬ ዓመት ደግሞ ትርፉን ነው የሚያመጣው። በስልክ ብቻ በቀላሉ ገንዘብ ማግኘት ይቻላል ብለን ተነስተን ነበር። እንደሚቻልም አይተናል። ነገር ግን ድካሙ ብዙ ነው። በቀናችን ውስጥ ብዙ ዞረናል፣ ከፍ ብለናል፣ ዝቅ ብለናል። ታዲያ ቃልአብን ይህን ሁሉ ልፋት እንዲለፋ በየቀኑ የሚያነሳሳው ምንድን ነው? በቃ የሆነ ደስታ ይሰማኝ የሆነ ላይፍ ላይ ኦኬ የሆነ ዋጋ ያለኝ ሰው እንደሆንኩ ምናምን አውቃለሁ። ቅድም ያም ያክል የብሔራዊ ቡድን ተጫዋች ደስ ብሎት ምናምን ሲያገኘኝ ደስ ይለኛል። ገብቶሃል? የሆነ ቫሊዩ አለኝ። ያን ቫሊዩ እኔ የሰጠኝ ይሄኛው ፊልድ ነው። ይሄ ቪዲዮ 3 ሰው ቢያየው የአንዱ ሰው ህይወት ምናልባት ባንቀይረው እንኳን ሞቲቬት ማድረግ በተራ በስልክ ተነስቶ ህይወቱ መቀየር እንደሚችል ይመስላል። ይሄ ልጅ ገና ነው፣ ምንም በእግሩ ነው የሚቋጥ ነው፣ ገንዘብ የለውም ምና እውቅና የለውም ሳትይ እኔ ያልታየኝን ራሱ ዛሬ ታይቶ እና ያን ነገር ታይቶሽ ይህ ሙከራ ስታደርጊ ብዙ ጀማዎችን የብዙ ህይወቶችን ትቀይራለች እና መድኃኒዓለም ሪሊ ይርዳሽ። በጣም ደስ ብሎኛል። ማርያም ብዙ ነገር ተምረንበታል። ካሜራማናችንም ብዙ ነገር ተምሬያለሁ። 5:41 ይላል ሰዓቱ። ይህን ቪዲዮ ሄኖክ እንደምቀርጽለት አያውቅም። ቅድም እንደዛ ስንዞር ስንሯሯጥ ብዙ ነገር ስናደርግ አይታችኋል። እነዛ ሁሉ ቪዲዮዎች ተቀረጹ፣ ተሰሩ። ታዲያ መች ነው ኤዲት የሚደረገው የሚለው ጥያቄ የብዙ ሰው ጥያቄ ነው እና እናንተም ቢሆን ወደዚህ ስራ መግባት የምትፈልጉ ከሆነ እንደ ሰው ማታ 3 ሰዓት ተኝታችሁ ላላ ብላችሁ 12 ሰዓት 1 ሰዓት እየተነሳችሁ የሚሰራ ስራ አይደለም። ቪዲዮን ለኤዲተር አንልከው ቢካዝ ዳት ማች ብዙ ገንዘብ አንጠይቅም ከክላይንቶቻችን። ተረዳችሁ? እስከ 5 እስከ 6 አንዳንዴም 7 እና 8 9 ድረስ እየቆየን ኤዲት እናደርጋለን። አድረን በዚሁ ፊታችን ታጥበን ወደ ስራ ሄድንበት ቪዲዮዎች አሉ እና እግዚአብሔር ይመስገን ሁሉም ነገር ኤክስፒሪየንስ ነው፣ ሁሉም ነገር ትምህርት ነው። እስከዚህ ሰዓት ድረስ ያው ኤዲት ስናደርግ ነበር። አሁን ብንተኛና ሌሊት 12 ሰዓት እንኳን ብንነሳ መልካም ነው ብዬ አስባለሁ። እስካሁን ድረስ ከሄና ጋር የነበረን ቪዲዮ በጣም አስደሳች ነው። ወድጄዋለሁ፣ ተደስቼበታለሁ፣ ውልቅ ብያለሁ። ሄኖክንም ቴንኪው ማለት እፈልጋለሁ።